እስቲ በፈረሰው በሉስቲ መቅደስ ፊትህን አብራ። ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች የተባለች አለ ወረድሙ ነፍሰ ጡር ሴት ለስድስት ለሰባት እየተደፈረች እየሞተች ያለበት አለ። ቄስና ዲያቆን እንደ በግ እየታረደ ያለበት አለ። ምዕመኑ እየተሰደደ እየሞተ ያለበት ሀገር ነው። ሰው ሰውን እንደ ሻማ እያነደደ ያለበት ቁልቁል እየሰቀለ ያለበት ዘመን ነው። ወገኖቼ ለምን ይመስላችኋል እግዚአብሔር ይህችን ምድር በእሳት ያላጠፋት? ለምን ይመስላችኋል በአውሎ ነፋስ ያላጠፋት? ለምን ይመስላችኋል በምድር መንቀጥቀጥ ያላጠፋት? የእኛ ጸሎት ይመስላችኋል እንዴ? በዱር በገደሉ የወደቁ የአባቶቻችን ጸሎት ማራት ይወቃል የሚለው ለጻድቁ አቡነ ተክለ ሃይማኖት፣ ለቅዱስ ጊዮርጊስ፣ ለቅድስት አርሴማ ወላዲተ አምላክ ድንግል ማርያም መንክር እግዚአብሔር ወላዲተ ቅዱሳን እነሱን የሰጠን አምላክ እግዚአብሔር ክብር ምስጋና ይግባው። አመስግኑት እግዚአብሔር። እነሱ ስለሚጸልዩልን ነው። እነሱ ስለሚያለቅሱ ጠዋት ማታ ማራት ኢትዮጵያን ስለሚሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት። እጅግ የምንወዱት አባታችን መምህራችን ጸባቴ ቆሞስ አባ ወልደ ማርያም የዚህ ታላቅና አንጋፋ ደብር አስተዳዳሪ፣ እንደ እግዚአብሔር ፈቃድ የሕዝቡ የመንጋው እረኛ፣ እጅግ ለቁጥር የምትታክቱ የቤተ ክርስቲያኒቱ ዓይኖች ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር ካህናት፣ ንዑካን ዲያቆናት፣ እግዚአብሔር አምላክ በከበረ ደሙ ፈሳሽነት የዋጃችሁ በዚህ በቅድስናው ስፍራ ተሰብስባችሁ ከእግዚአብሔር አምላካችን ምሕረትን ከጻድቁ አባታችን ምልጃን ፍለጋ የተሰበሰባችሁ በቃሉም ለመጽናናት ወዳችሁ ፈቅዳችሁ የመጣችሁ ክርስቲያኖች በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነቱ የማያልቅ ምሕረቱ የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ጌታ ቅዱስ እግዚአብሔር እንደ ኃጢአታችን ብዛት እንደ ልቦናችን ክፋት እንደኛ ደካማነት ሳይሆን በይቅርታው በምሕረቱና በቸርነቱ በሰላም ጠብቆ ለዚህ ዕለት ለዚህ ቀን ለዚህ ሰዓት ስላደረሰን ስለማይነገር ስጦታው አምላካችን እግዚአብሔር ክብር ምስጋና ይግባው። ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና ወልዳ የሰጠች አዝላ የተሰደደች እመአምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ አማላጅነቷ፣ ስለ ክብሯ፣ ስለ ቅድስና ምስጋና ለእናታችን ይሆንልን። ለጻድቁ አባታችን በረከታቸው ምልጃቸው ከሁላችን ጋር ይሁንልን። እንደምን አመሻችሁ? ረጅም ጊዜ ይሆነኛል እዚህ ደብር ላይ አውደ ምሕረት ላይ ከቆም። ዛሬ ደግሞ የበለጠ ያስፈራል። ከክቡር አባታችን ከወንጌላዊው ከአስተዳዳሪው ጀምሮ በጣም ወንጌል የበረቱ ትልልቅ አንጋፋ መምህራን ሰባኪያን እንዳሉ እናውቃለን፣ አውቃለሁኝ። እነሱ ፊት ቆሞ ወንጌል መስበክ እጅግ ይከብዳል። ነገር ግን እንግዲህ መስዋዕት ማነው መታዘዝ ከሰነፍ መስዋዕት ይበልጣል ይላልና መጽሐፉ። እንደ ታናሽነቴ ባበላሽም ባጎድፍም ባጎድልም የሚያስተካክሉ አባቶች ስላሉ የበለጠ ኩራት ይሰማኛል። እግዚአብሔር አምላክ የቃሉን ደጅ ከፍቶ ሁላችንንም እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ በትንቢተ ዳንኤል ምዕራፍ 9 ቁጥር 17 ላይ ያለውን የእግዚአብሔር ቃል መነሻ በማድረግ እንማማራለን።
ቃሉን ከኔ ቀጥላችሁ ድምፃችሁን ከፍ አድርጋችሁ እንድትናገሩ በታላቅ ትሕትና እጠይቃለሁ። እስቲ በፈረሰው በሉ እስቲ መቅደስህ ፊትህን አብራ። ድገሙት። በፈረሰው መቅደስህ ፊትህን አብራ። እግዚአብሔር ፊቱን ያብራል። እግዚአብሔር በምሕረት ይመለስልን። ይሄ ቃል በትንቢተ ዳንኤል ምዕራፍ 9 ቁጥር 17 ላይ ያለ ኃይለ ቃል። እንደምታውቁት በቤተ ክርስቲያናችን ስርዓት ይህቺ ምልዕተ ጸጋ የሆነች ታላቋ ቤተ ክርስቲያን የዐቢይ ጾምን እያንዳንዱን ሰንበታት ስያሜ ሰጥታ በቅዱስ ያሬድ አባታችን በጻድቁ አማካኝነት ከፋፍላ እያንዳንዱ ሰንበት የራሱ ስያሜ ያለው የትናንትናውን ሰንበት ምኩራብና በአንጽሖተ ቤተ መቅደስ ቤተ መቅደሱን ክርስቶስ ኢየሱስ የኔና የናንተ ጌታ ያጸዳበትን ያነጻበትን ጅራፍ ይዞ የተነሳበትን ቤቴ የጸሎት ቤት እንጂ መሸቀጫ መነገጃ አይደለም ብሎ ያስተማረበትን የምናወጅበት ዘመን ስለሆነ ሳምንት ስለሆነ ይህንኑ የሚያሙላ ይህንኑ የሚያብራራ የመጽሐፍ ቅዱስ ታሪክ መነሻ አድርገን ጥቂት ደቂቃዎች እንማማራለን። እንግዲህ እንደምናውቀው የሥነ መለኮት ምሁራን እንደሚያስረዱን እንደሚያስተምሩን የሰው ልጅ የእግዚአብሔርን ቃል ካለመስማት እግዚአብሔርን ቃል ካለማድመጡ የተነሳ ሁለት ታላላቅ በረከቶችን አጥቷል ብለው ይናገራሉ። አንደኛው ሰላም ነው። ሁለተኛው እግዚአብሔር ጽድቅ ነው። ይህንንም መነሻ የሚያደርጉት መጽሐፍ ቅዱስን መሠረት አድርገው በትንቢተ ኢሳይያስ ምዕራፍ 38 ቁጥር 17 ላይ ያለው የእግዚአብሔር ቃል እንደዚህ ስለሚል የሚረባህንና የሚጠቅምህን የምነግርህ በምትሄድበትን መንገድ የምመራ እኔ ነኝ ይላል እግዚአብሔር። ቃሌን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባሕር ሞገድ በሆነ ነበር ይላል እግዚአብሔር። ምንን ብትሰማ? ቃሌን ብትሰማ ኖሮ፣ ቃሌን ብታደምጥ ኖሮ፣ መስማት ብቻ አይደለም ብትተገብረው ኖሮ፣ ብትኖርበት ኖሮ ሰላምህ እንደ ወንዝ ይሆንልሃል፣ ጽድቅህም እንደ ባሕር ሞገድ ይፈስልሃል የሚል ቃል ተጽፎ እናገኛለንና ዛሬ በሚመችም በማይመችም ሁኔታ ላይ ቁጭ ብለን የምንሰማው የእግዚአብሔር ቃል ለዘላለም ስንቅ ይሆንናልና በቃሉ እንድንበረታ ሰምተን ደግሞ 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ሁላችንንም ይርዳል። በፈረሰው መቅደስህ ፊትህን አብራ። ትንቢተ ዳንኤል ምዕራፍ 9 ቁጥር 17 ላይ ያለ ኃይለ ቃል። የተወደዳችሁ ክርስቲያኖች እንደምታውቁት ዳንኤል ማለት የስሙ ትርጉም እግዚአብሔር ዳኛ ነው፣ እግዚአብሔር ፈራጅ ነው ማለት ነው። እስቲ ተናገሩ። እግዚአብሔር በሉ ዳኛ ነው፣ እግዚአብሔር ፈራጅ ነው። ምንድን ነው? ዳኛ ነው፣ ፈራጅ ነው። የተወደዳችሁ ክርስቲያኖች በዚህ ዓለም ላይ እግዚአብሔርን ከሰዎች የምናነጻጽርበት አንዳችም ነገር የለም። ለሰዎች የተሰጠው ነገር ለእግዚአብሔር የራሱ የባህሪው። ሰው እረኛ ቢባል እረኝነቱ በጎቹን፣ ፍየሎቹን፣ ከብቶቹን በለመለመ መስክ አሰማርቶ አደልቦ አርዶ ለመብላት ወይ ደግሞ ለመሸጥ ነው። የኔና የእናንተ ጌታ መልካም እረኛ ይባላል። በጎቹን እኛም በለመለመ መስክ የሚያሰማራ ተኩላ እንዳይበላ እንዳንጠፋበት በጉ ራሱ ታርዶ የበላለው ጌታ ነው። ሰው ዳኛ ይባላል። በዚህ ዓለም ላይ
ከከፍተኛው እስከ ከዝቅተኛው እስከ ከፍተኛው ወይም ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ድረስ ያሉ ዳኞች አሉ። እነዚህ ዳኞች አንዳንድ ጊዜ ዘር ቆጥረው ፍርድ ያዳላሉ፣ ድሃ ይበድላሉ፣ ድሃ ያስለቅሳሉ። ዳኝነታቸው በገንዘብ ሊታለል ይችላል። ዳኝነታቸው በስልጣናቸው ምክንያት ሊታለል ይችላል። የኔና የእናንተ ዳኛ ግን የእውነት ዳኛ ነው፣ የጽድቅ ፈራጅ ነው። እሱ ዘር አይቶ ወገን አይቶ ገንዘብ አይቶ ወይም ባለስልጣን ነህ ብሎ ወይም ድሃ ናት ብሎ ፍርድ የማያዳላ እውነተኛ ዳኝነት የሚሰጥ ማን ብቻ ነው? ክብር ምስጋና ለስሙ አጠራሩ ይሁንለት። እሱ የእውነት ዳኛ ነው። ምናልባት ማመሳከሪያ መጽሐፍ ቅዱስ ማንበብ ልማዳችሁ የሆነ ሰዎች ብትፈልጉ ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ጀምሮ ብታነቡ በደንብ ታገኙታላችሁ። እንዲህ ይላል፣ ሰይጣንም የእግዚአብሔርን ካህን ኢያሱን ይከሰው ዘንድ በእግዚአብሔር ፊት ቆመ ይላል። መልሱልኝ፣ በማን ፊት ቆመ? በማን ፊት ቆመ? ከሳሽ ሰይጣን ነው፣ ተከሳሽ ኢያሱ። እግዚአብሔር ከሳሽ ከመሆኑ ይጠብቃችሁ ወገኖች። ከሳሽ ሰይጣን፣ ተከሳሽ የእግዚአብሔር ካህን ኢያሱ ነው። ደስ የሚለው ግን ዳኛው እግዚአብሔር ነው። ከሳሽ ሰይጣን የእግዚአብሔርን ካህን ለመክሰስ ገና ፋይሉን ከመዘርጋቱ በፊት እግዚአብሔር ቀድሞ ሰይጣንን ተናገረው ይላል። አንተ ሰይጣን እግዚአብሔር ይገስጽህ። እስቲ ሁላችሁ ወሉ ግዴላችሁ እስቲ አንተ ሰይጣን በሉ እግዚአብሔር ይገስጽህ። ጥሩ ቃል ነው ወገኖቼ። ትዳራችንን የሚበጠብጠውን ሰይጣን እግዚአብሔር ይገስጽልን። ፍቅር ያሳጣንን ሰይጣን እግዚአብሔር ይገስጽልን። የሚያምጫምጨንን ሰይጣን እግዚአብሔር ይገስጽልን። ቂመኞች ያደረገንን ሰይጣን ማን ይገስጽልን? እግዚአብሔር ይገስጽልን። አንተ ሰይጣን አለው ራሱ እግዚአብሔር ይገስጽልን። የሰማይ አምላክን ይገስጽልን አለና በከሳሽ ፊት ተከሳሹን አወደሰው። እግዚአብሔር በከሳሽ ፊት ወገኖቼ የእግዚአብሔር ስትሆኑ በምንም ተአምር እግዚአብሔር ለከሳሽ አሳልፎ አይሰጣችሁም። ይህንን ነው እግዚአብሔርን ካህን አወዳደሰው። ይሄ ከእሳት ያመለጠ ትንታግ አይደለምን ብሎ ሊከስ የመጣውን ሰይጣን አዋረደው። ሊከሰስ የቆመውን ኢያሱ ደግሞ እግዚአብሔር ከፍ አደረገው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ነው። ሰይጣንም ከዚያ በኋላ እግዚአብሔር ከተናገረ በኋላ ክስ መዘርዘር አልቻለምና ከኢያሱ አጠገብ እንደ ጢስ ብን ብሎ ጠፋ ይላል። እንደ ጢስ ብን ብሎ አድርጎ ያጥፋል መዳን ያለ ኢያሱን አየ ወገኖቼ፣ ኢያሱን አየ። ኢያሱን ተመለከተው። መጽሐፍ ቅዱስ ላይ ያልተጻፈው እንጂ እግዚአብሔርና ኢያሱ ፊት ለፊት ተገናኝተው እግዚአብሔር እንዲህ ያለው ይመስላል። ኢያሱ ሆይ ሰይጣን ፊት ያልወቀስኩ፣ ሰይጣን ፊት ችግርህን ያልተናገርኩ የኔ አገልጋይ ስለሆንክ ነው። እውነት እንነጋገር ቢባል እኮ ልብስህ አድፏል፣ ጥምጣምህ ቆሽሿል፣ አድፏል። ይሄን ቃል ተናገረውና አሽከሮቹን ጠራ። ኢያሱ ሆይ አትፍራ አለው። አሽከሮቹንም አዘዘ፣ በሉ የኢያሱን አዳፋ ልብስ አውልቁ፣ ጥምጣሙንም አውልቁ፣ ነጭ ጥምጣም አምጡለት፣ ነጭ መጎናጸፊያ ሰናፊል አምጡለት፣ ይልበሳል። አለበሰና ኢያሱ ሆይ አትፍራ፣ ከዛሬ ጀምሮ ለዘለዓለም አበሳህን ካንተ አርቄልሃለሁ አለው። እውነተኛው ዳኛ እግዚአብሔር ክብር ምስጋና ለስሙ አጠራሩ ይሁን። ዳንኤል ማለት የስሙ ትርጉም እግዚአብሔር ዳኛ ነው ማለት ነው። ወደ ትምህርታችን ከመግባታችን በፊት እንደምታውቁት በትንቢተ ዳንኤል ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ አንድ አስገራሚ ታሪክ ታነባላችሁ። መጽሐፍ ቅዱስ ላይ ናቡከደነፆር በነገሰ ጊዜ የከለዳውያኑ አለቃ ባቢሎንን ኢየሩሳሌምን በከበባት ጊዜ አስፋኔዝ የተባለውን
የቤተ መንግስቱን ሹም አለቃ ጠራና እንዲህ አለው ናቡከደነፆር፣ ቤተ መንግስቴን እንዲያገለግሉ ለኔ የወይን ጠጅ እንዲያቀርቡ የጣፈጠ የላመ እንዲያቀርቡ ወጣቶች መልምልና አምጣልኝ። ምኖችን መልምልልኝ ያለው ወጣቶችን መልምልና አምጣልኝ ብሎ ቤተ መንግስቱን እንዲያገለግሉ ለሱ የወይን ጠጅ እንዲያቀርቡ ወጣቶች ተመልምለው እንዲመጡ አዘዘ። ወጣቶች ግን ተመልምለው የሚመጡት እንዲሁ አይደለም። ለቤተ መንግስት ቅጥረኝነት 6 መስፈርት አወጣ። በደንብ እንድትሰሩ ስለምፈልግ ነው። ስንት መስፈርት አልኳችሁ? 6 መስፈርት አወጣ። እንግዲህ ናቡከደነፆር በመጽሐፍ ቅዱስ ላይ ትንቢተ ዳንኤል ምዕራፍ 4 ስትመለከቱ ማንነቱን ታዩታላችሁ። ቤተ መንግስቱ ላይ ቆሞ ራሱን ተመልክቶ ራሱን አይቶ ይህችን ከተማ በጥበቤ በኃይሌ በአቅሜ በእጄ ያበጀኋት የሠራኋት አይደለምን ብሎ ሳይጨርስ ሕልም አየ ይላል። ያ ሕልም ከባድ ነበር። እግዚአብሔርም አለው ኑሮ ከምድር አራዊት ጋር ይሆናል፣ ከሰማይ ጠል ይወርድብሃል፣ እንደ እንስሳ ሳር ትግጣለህ፣ ለ7 ዘመን ያክል ኑሮ በጫካ ይሆናል ብሎ ያወረደው ሰው ነው። ወገኖቼ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር የትዕቢትን ልብ ከልቦናችን ነቅሎ ሊጥልልን ቅዱስ ፈቃዱ ይሆንልን። ወገኖቼ አትታመኑ፣ ትዕቢተኞች አትሁኑ፣ በኩራትም አትናገሩ። እግዚአብሔር ትዕቢተኞችን ይቃወማል። በምንም መንገድ ባለጠጎች ብትሆኑ፣ ባለስልጣናት ብትሆኑ፣ ጉልበተኞች ብትሆኑ፣ ሀብት ንብረት የሞላላችሁ ብትሆኑ ወገኖቼ መጽሐፍ እንደሚለን እንደዚህ ነው የሚለው፣ እሱ በጊዜው ከፍ እንዲያደርጋችሁ ከኃያሉ ከእግዚአብሔር በታች ራሳችሁን ዝቅ አድርጉ። የማንጠቅም ባሪያዎችን ልናደርገው የሚገባን አድርገናል ነው። ይሄ ነገ ከስልጣኑ የሚወርደው ናቡከደነፆር የኔን ቤተ መንግስት የሚለቁ ሰዎች 6 መስፈርት የሚያሟሉ ናቸው አለ። ስንት መስፈርት? ስሙኝ አንድ ጊዜ እንዲህ ይላል። አንደኛው መስፈርት መልከ መልካሞች፣ ሁለተኛ ጥበበኞች፣ ሶስተኛ እውቀት የሞላባቸው፣ አራተኛ ብልሃተኞችና አስተዋዮች የሆኑትን፣ አምስተኛ መልከ መልካሞችን፣ ስድስተኛ ነውር የሌለባቸው ማነው በንጉሱ ፊት መቆም የሚችሉትን። አንደኛ ነውር የሌለባቸው፣ ሁለተኛ መልከ መልካሞችን፣ ሶስተኛ አስተዋዮችን፣ አራተኛ ጥበበኞችን፣ አምስተኛ ትሑታንን፣ ስድስተኛ ደግሞ በንጉሱ ፊት ምን ማለት የሚችሉትን መቆም የሚችሉትን። ይሄን መስፈርት ያወጣ የምድራዊ ንጉሥ የምድር ባለስልጣን ነገ የሚወርድ ነገ የሚዋረድ ሰው ነው። እስቲ ወደ ራሳችን እንምጣ ወገኖቼ። ሁላችሁ ማን አልመልሱልኝ። አሁን ማን ቤት ላይ ተቀምጣችኋል? ማን ቤት ላይ ተቀምጣችኋል? ይሄ ሞኝነት ነው መጠየቅ አይደል? እዚህ ቤት ላይ ተቀምጣችኋል ወገኖቼ። እንደው እግዚአብሔር አምላክ እንደው በዚህ በበሩ በፊት ለፊተኛው በር በዚህ በፊት ለፊተኛው በር በአንዱ በኩል ቅዱስ ሚካኤልን በአንዱ በኩል ቅዱስ ገብርኤልን አቁሞ እግዚአብሔር በዚህ ቤተ መቅደስ ውስጥ መቆም የሚችል ቆሞ ማስቀደስ የሚችል ወንጌል የሚሰማ ሥጋ ወደሙን የሚቀበል የሚያስቀድስ ማህሌት የሚቆም ሰው አንደኛ ነውር የሌለበት እንደው አንደኛውንና ስድስተኛውን ብቻ ነው። አንደኛው ነውር የሌለበት፣ ሁለተኛ በንጉሱ በእግዚአብሔር ፊት መቆም የሚችል ብቻ በሐልዮ በገቢር በነቢብ ኃጢአት ያልሰራ ነውር የሌለበት፣ በአንደበቱ ክፉ ያልተናገረ፣ በልቡ ቂመኛ ያልሆነ ብቻ እየተፈተሸ ይግባ ቢባል ወገኖቼ እዚህ ልጅ ውስጥ የሚገኝ ሰው አለ ወገኖቼ? አቤት እግዚአብሔር ምሕረት፣ አቤት እግዚአብሔር ቸርነት፣ አቤት እግዚአብሔር ይቅርታ፣ አቤት በቦታችን የተሸፈነ ስንት በደል ተሸክመን ገብተናል። አቤት በነጠላችን የተሸፈነ ስንት ነው እግዚአብሔር ገራልጦ የሚያየው ሰው የማያየው ስንት ነው ተሸክመን ገብተናል። እሱ ከባት ያበሳል፣
እርቃኑን ተሰቅሎ እርቃናችንን ስለሸፈነ በቤቱ ተሰብስበናል። ክብር ምስጋና ለስሙ ይሁንለት። እሱ ማመስገኛችን መንገድ ብዙ ነው ወገኖች። እግዚአብሔር ቢያይ አቤቱ ወደ ቅድስና ተራራ ማን ይወጣል? በቤትስ ማን ይቆማል? አይደለ ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 24 ቁጥር 3 ላይ በውኑ ጌታ ሆይ ወደ ተራራ ማን ይወጣል? በቅድስና ስፍራስ ማን ይቆማል? እጁ ከደም ነጻ ልቡ ከቂም ነጻ የሆነ ኃጢአት ያልሰራ ያልተዳደፈ ብሎ ይመልሳል። ከዚህ ንጹሕ የሆነ ሰው እጁን የሚያወጣልኛል? ሁላችን በድለናል፣ እግዚአብሔር ክብር ጎድሎናል። ግን ቅዱስ ዲዮስቆሮስ እንዳለ እስመ ለእለ ኃጥአን ለእመ መሃርከን ወኢተአምረ ትሰመይ መሐሪ። እኛን ኃጢአተኞች እኛን በደለኞች ብትምረን ያን ጊዜ አንተ መሐሪ ትባላለህና ጻድቃንንስ ከሥራቸው የተነሳ ትምራቸዋለህ። የሚደንቀው የንጉሡን መስፈርት ያሟሉ 4 ወጣቶች ተገኙ። መቼም ታሪኩን ስለምታውቁት ሁልጊዜ ታኅሳስ 19 ስለሚሰበክ አናንያ፣ አዛርያ፣ ሚሳኤልና ማናቸው ዳንኤል ወደ ቤተ መንግሥት ገቡ። ወደ ቤተ መንግሥት እንደገቡ የዳንኤል ነገር ይደንቃል። ዳንኤል አስፋኔዝ የተባለውን የቤተ መንግሥቱ ሹም ጠራና እንዲህ አለ፣ ወደ ንጉሡ ከመቅረቤ በፊት እባክህ ከእግዚአብሔር ጋር የምገናኝበት አንዲት ክፍል ስጠኝ ብሎ ለመነው ይላል። ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ስታነቡ ለመነው። ዳንኤልም ያችን ክፍል ስትሰጠው አስቀድሞ ወደ አምላኩ ወደ እግዚአብሔር ተንበረከከ ይላል። ለብዙ ወደ ማን ተንበረከከ? አቤት! እኔና እናንተን ዛሬ ያንበረከከን ነገር ምን ይሆን? ምን ይሆን ወገኖች? ለሱሱ ተንበረከከ፣ ለኃጢአቱ ተንበረከከ፣ ለዝሙቱ ተንበረከከ፣ ለስካሩ ተንበረከከ፣ ለሁሉ ነገር ተንበረከከ። ዳንኤል ወደ እግዚአብሔር ተንበረከከና ጸለየ። ወገኖቼ ያስደንቃል። የዚህ ሰው ሕይወት ያስደንቃል። የዚህ ወጣት ሕይወት እዚህ ውስጥ ያላችሁ ሰዎች ብዙዎቻችሁ ወጣቶች ናቸው። በማን ይሙት ነገ ጠቅላይ ሚኒስትሩ ምሳ ጋብዘሃል ብሎ አንዱ ሰው ደውሎ ከዚህ ቢጠራ ስንት ስልክ ነው ቤተ መንግሥት ይዛችሁ የምትገቡት? ሰልፊ ለመነሳት አይደል? ከባለስልጣኖቹ ጋር መቼም እናውቀው እንኳን ባለስልጣን አግኝተህ ታዋቂ ሰው አግኝተህ ተንጠልጥለህ ፌስቡኩን በሰልፊ ነው የምናስጨርሰው ምናጨናንቅ። ዳንኤል ንጉሡ ፊት ለመቅረብ አንጓጓ። ምክንያቱም በምድራዊ ንጉሥ ከመመረጡ በፊት ዳንኤል በማን ተመርጧልና በማን ተመርጧልና። ወገኖቼ በእግዚአብሔር የተመረጡ ሰዎች ሌላ ምርጫ ልባቸው ላይ ያኮፍሰው። በእግዚአብሔር የረኩ ሰዎች ሌላ እርካታ ያስፈልጋቸዋል። ዛሬ እኮ ሁሉ የሚያምን በእግዚአብሔር ስራ ለረካም ወገኖቼ በቃሉ እንድንረካ መድኃኒዓለም ይርዳን ሁላችንን። መጽሐፍ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 27 ቁጥር 7 ላይ የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ የመረረ ሁሉ ይጣፍጣታል። የጠገበች ነፍስ የማር ወለላን ትረግጣለች። የማር ወለላ የተባለው የዚህ ዓለም ስልጣን፣ የዚህ ዓለም ክብር፣ የዚህ ዓለም ዝና፣ የዚህ ዓለም ሀብት፣ የዚህ ዓለም ወርቅ ማለት ነው። የማር ወለላን ትረግጣለች፣ ትንቃለች፣ ትጸይፋለች። የተራበች ነፍስ ግን የመረረ ሁሉ ይጣፍጣታል። ነፍስ የምትራበው ክርስቶስን ስታጣ፣ ነፍስ የምትራበው የሕይወት ስልጣን መድኃኒዓለምን ስታጣ። ተመለከተና የሚያስገርም ጸሎት ጸለየ። ጌታ ሆይ አለ በቤተ መንግሥቱ መብልና መጠጥ እንዳልረክስ እርዳኝ። ቤት አይነት ጸሎት ነው። ምልጃው ከሁላችን ጋር ይሆንልን። ቅዱስ ዳንኤል የነቢየ እግዚአብሔር ዳንኤል በረከት ከሁላችን ጋር ይሆንልን። ጌታ ሆይ ስበላ ስጠጣ፣ ጮማውን ስቆርጥ፣ ወይኑን ስጠጣ፣ የላመ የጣመ ስበላ እንዳልረሳ፣ ሆዴ ሲሞላ አንተን እንዳልረሳ እርዳኝ። ወገኖቼ እስቲ ወደ ራሳችን እንመለስ።
ነጋዴዎች ትኖራላችሁ እዚህ ውስጥ አካባቢ መርካቶ ስለሆነ መቼም የምትነግዱት ለነፍሳችሁ አይደለም። ጌታ ሆይ አትራፊ እንድሆን ባለጸጋ እንድሆን እፈልጋለሁ፣ ነገር ግን የምሰበስበው ገንዘብ እግዚአብሔር ማን ነው እንዳልል እርዳኝ ብላችሁ ታውቁ ይሆን? እዚህ ውስጥ ተማሪዎች አላችሁ፣ ሎየር፣ ኢንጂነር፣ ዶክተር፣ ፕሮፌሰር ለመሆን የምትማሩ ጌታ ሆይ የምደርስበት የእውቀት ጥግ እግዚአብሔር ማን ነው ብዬ አንተን እንዳልልቅ እርዳኝ ያላችሁ ሰዎች ትኖራላችሁ። ወገኖቼ ትዳር መስረታችሁ ልጅ የሌላችሁ ሰዎች ትኖራላችሁ። መድኃኔዓለምን ተክልዬ ደጅ መጣችሁ እናቴ ማመን መብርሃን ድንግል ማርያም ጻድቁ ተክለ ልጅ ስጠኝ ብላችሁ ለምናችሁ ይሆናል። ነገር ግን ጌታ ሆይ ልጅ ስትሰጠኝ የምታቀፈው ልጅ ያንተን ፍቅር እንዳያስረሳኝ እርዳኝ ብላችሁ ጸልያችሁ ታውቃላችሁ? ይህ ነው ክርስትና ወገኖች። እንዲህ አይነት ጸሎት እንድንጸልይ አምላካችን እግዚአብሔር ይርዳል። ወደ ታሪኩ ስንመለስ ዳንኤል ጸሎት ነው የጸለየው። ለምንድን ነው የጸለየው? ምን ሆኖ ነው የጸለየው? የትኛው ቤተ መቅደስ ነው የፈረሰው? አቤቱ ስለ ስምህ ስትል በፈረሰው መቅደስህ ፊትህን አብራ ብሎ የጸለየው ምንድን ነው ብለን ስናስብ ታሪኩን በሁለተኛ ዜና መዋዕል ምዕራፍ 36 ከቁጥር 11 ጀምሮ በደንብ አድርጋችሁ መጽሐፍ ቅዱስን ስታነቡ ታሪኩታላችሁ። እንዲህ ይላል። ሴዴቅያስ መንገሥ በጀመረ ጊዜ የ21 ዓመት ጎልማሳ ነበር ይላል። የስንት ዓመት አልኳቸው? በኢትዮጵያ ቋንቋ 21 ዓመት ጎልማሳ ነው ወጣት ነው። መጽሐፍ ግን ጎልማሳ ይገርማቸው ለመሪነት የሚበቃ በሳ እስራኤልን እንዲያስተዳድር እንዲገዛ በ21 ዓመቱ እግዚአብሔር ሴዴቅያስን ንጉሥ አድርጎ ሾመው። ሴዴቅያስም 11 ዓመት ሙሉ እስራኤልን ከገዛ በኋላ እሱ 32 ዓመት ሲሞላው ንግሥናው 11 ዓመት ሲሞላው ግን በአምላኩ በእግዚአብሔር ላይ አመፀ። የሰማችሁ ነው። በማን ላይ አመፀ? በማን ላይ አመፀ? እግዚአብሔር አመፅን ያርቅልን ከላያችን ላይ ከልባችን ነቅሎ ይጣልልን። ወገኖች አመፅ ክፉ ነው። አመፅ ከእግዚአብሔር ያጣላል። አመፅ ደመወዙ ክፉ ነው። አመፅ መዘዙ ብዙ ነው። መጽሐፍ እንደሚለን አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርጉ በእግዚአብሔር ላይ ያምፃሉ፣ ኃጢአትም አመፅ ነው ይላል። ታውቃላችሁ ወገኖቼ ክርስቲያኖች፣ አባቶቻችን ሊቃውንት ሲያስተምሩን እግዚአብሔር ልብ እንጂ የልብ ድካም አልሰራም። እግዚአብሔር ጨጓራ እንጂ የጨጓራ ካንሰር አልሰራም። እግዚአብሔር ኩላሊት እንጂ የኩላሊት በሽታ አልሰራም። እግዚአብሔር ወገብን እንጂ የወገብ ቁርጥማትን አልሰራም። ታዲያ ዛሬ ያልታመመ ዛሬ ራሴ ወገቤ የማይል ሁሉ የለም ከየት መጣ ስንል በአመፃችን የጎተትነው በሽታ መሆኑ ያሳያል። መጽሐፍ ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ እንዲህ አለ፣ ደግሞስ አመፃ እየጨመራችሁ ስለምን ትቀሰፋላችሁ ይላል። የሰማችሁ ነው። ስለምን ትላላችሁ? እግዚአብሔር ከመቀሰፍ ይጠብቃል። መቼም አሁን እነግራችኋለሁ። በሀበሻ ቋንቋ አንድ ሰው ተቀሰፈ የሚባለው ሞተ፣ ነፍሱ ከስጋው ተለየች። በስንት ዓመቱ ሞተ? በ20 ዓመቱ። አግብቷል? አላገባም? ወልዷል? አልወለደም? ተቀሰፈ ይባላል። በቤተ ክርስቲያናችን አስተምህሮ ግን ከዘራም ይዞ ንስሐ ካልገቡ መቀሰፍ ነው። የእግዚአብሔር ሳይሆኑ መሞት መቀሰፍ ነው። ከዚህ ከመቀሰፍ እግዚአብሔር ሁላችንን የሚጠብቀን። ደግሞስ አመፃ እየጨመራችሁ ስለምን ትቀሰፋላችኋልና ራስም ሁሉ ለሕመም ልብም ሁሉ ለድካም ሆኗል። የሰው ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ጤና የለውም አለና ራሱ መለሰ። ለምን ቢሉ በእኔ ላይ አምፀዋልና። በማን ላይ አምፀናል? ወንድሞቼ ወንድምህን ስታማ እህትሽን ስታሚ በእግዚአብሔር ላይ ታምጫለሽ። ጉቦ ስትቀበል ድሃ ስትበድል እግዚአብሔር ላይ ታምፃለህ። ሴዴቅያስ እግዚአብሔር ላይ አመፀ። ህዝቡ ካህናቱ ይላል። ህዝቡ
ካህናቱ እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ፈጸሙ። ያን ጊዜ እግዚአብሔር ከሰማይ ሆኖ ተቆጣ። አሜን በሉ። እግዚአብሔር አይቆጣ። እግዚአብሔር በምሕረቱ ይታረቀን። እግዚአብሔር ሲቆጣ የሰራነው አይደለም። እግዚአብሔር ሲቆጣ እየበላን ይርበናል። እግዚአብሔር ሲቆጣ እየጠጣ ይጠማናል። እግዚአብሔር ሲቆጣ ለብሰን ደርበን ይበርደናል። እግዚአብሔር ሲቆጣ ጥርስና ምላሳችን ይጋጫል፣ አፋችን በደም ይሞላል። እግዚአብሔር ኢትዮጵያ መቆጣቱ ወንጭ ይማራት እሱ። እግዚአብሔር ሲቆጣ እጅግ አይቆርጥ የሚል አባቶቻችን ወገኖቼ፣ ፊቱን ዞር ያደረገ ቀን የቆምባት ምድር ትከራላለች። ለአምስት ሰከንድ ምድር ስትንቀጠቀጥ ባለጸጋውን ሰውን ጥሩቁ ብቻ ያደረ ወገኖቼ፣ እግዚአብሔር በምሕረት ይመልከተን ሁላችንን። ተቆጣ። እግዚአብሔር ሲቆጣ ጨካኝ ንጉሥ በኢየሩሳሌም ላይ አወጣ። እግዚአብሔርን የማያውቅ እግዚአብሔርን የማይፈራ ለቤተ መቅደሱ ክብር የሌለው ንጉሥ አወጣ። ያ ንጉሥ እንደመጣ የመጀመሪያ ስራው የኢየሩሳሌም ቅጥር በሮቿን ማፍረስ፣ በእሳት ማቃጠል፣ የቅዱሳን አጽም ማረፊያ የሆነችው ኢየሩሳሌምን በሮቿንና ቅጥሮቿን አፈረሰ። ለክብሩ የሚሆኑትን ንዋያተ ቅድሳት አውጥቶ ወይን መጠጫ አደረገው። በዚህ ጊዜ ሁሉም ደረደሩ። ሁሉ ኃጢአት እንደሰሩ ባየ ጊዜ ዳንኤል ብቻውን ወደ እግዚአብሔር ተንበረከከ። እንደው ሲጸልይ የተናገረው ቃል ይደንቃል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 1 ጀምሮ ስታነብ ይደንቃል ወገኖቼ። እንደው አሁን ኢትዮጵያ ውስጥ ያልተሰራ ኃጢአት አለ ወገኖቼ? ያልተሰራ ያልተተገበረ ኃጢአት አለ? አቤት! ቻይና ላይ፣ አሜሪካ ላይ፣ ሩቅ ምስራቅ ላይ፣ ኤዥያው ላይ እየሆነ ያለው መከራና ችግር ኢትዮጵያ ላይ ሊመጣ ስንቶቻችን እንተርፋለን? የምድር መንቀጥቀጡ፣ ጎርፉ፣ አውሎ ንፋሱ፣ እሳቱ ምድሪቱን የሚረብሽ የሚያስጨንቅ በዚያ የተሰራው ኃጢአት እዚህም እየተሰራ ነው። ምን ችግር አለ? ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች የተባለች ሀገር ወረድሙ ነፍሰ ጡር ሴት ለ6 ለ7 እየተደፈረች እየሞተች ያለበት ሀገር፣ ቄስና ዲያቆን እንደ በግ እየታረደ ያለበት ሀገር ነው። ምዕመኑ እየተሰደደ እየሞተ ያለበት ሀገር ነው። ሰው ሰውን እንደ ሻማ እያነደደ ያለበት፣ ቁልቁል እየሰቀለ ያለበት ዘመን ነው ወገኖቼ። ለምን ይመስላችኋል እግዚአብሔር ይህችን ምድር በእሳት ያላጠፋት? ለምን ይመስላችኋል በአውሎ ንፋስ ያላጠፋት? ለምን ይመስላችኋል በምድር መንቀጥቀጥ ያላጠፋት? የእኛ ጸሎት ይመስላችኋል እንዴ? በዱር በገደሉ የወደቁ የአባቶቻችን ጸሎት ማራት ይውቃል የሚለው ለጻድቁ አቡነ ተክለ ሃይማኖት፣ ለቅዱስ ጊዮርጊስ፣ ለቅድስት አርሴማ ወላዲተ አምላክ ድንግል ማርያም መንክር እግዚአብሔር በላዕለ ለቅዱሳን እነሱን የሰጠን አምላክ እግዚአብሔር ክብር ምስጋና ይግባው። አመስግኑት እግዚአብሔር። እነሱ ስለሚጸልዩልን ነው። እነሱ ስለሚያለቅሱ ጠዋት ማታ ማራት ኢትዮጵያን ስለሚሉ እንጂ የምንተርፍ እኮ አይደለም ወገኖች። አቤት የምንሰራው ወንጀል፣ በቤተ መቅደሱ የሚሰራው ወንጀል፣ እኛ የምንሰራው ወንጀል፣ እኛ የምንሰራው ኃጢአት ወገኖች አያስተርፈንም ነበር። ከልሎ ያለ የቅዱሳን ጸሎት ነው። ዳንኤል ጸለየ። በጣም የሚገርመኝ ጸሎት ነው። በደንብ አድርጋችሁ እንድትሰሩ ይፈልጋል። እንዲህ አለ። በዚያን ዘመን ኢየሩሳሌም ቅጥሯ በፈረሰ፣ በሮቿ በእሳት በተቃጠሉ በዚያን ዘመን አለ እኔ ዳንኤል እጾምና እጸልይ ዘንድ ማቅ ለብሼ በአመድና ሆኜ ፊቴን ወደ እግዚአብሔር መለስኩ። ደግሞዋለሁ ይሄን ቃል። በዚያን ዘመን ኢየሩሳሌም ቅጥሯ በፈረሰ፣
በሮቿ በእሳት በተቃጠሉ በዚያን ጊዜ እኔ ዳንኤል እጾምና እጸልይ ዘንድ የሰማችሁ ነው። ዘንድ የምትለው ቃል ገና አለመጸለዩ ገና መጾም አለመጀመሩ የምታወሳለ ሚደንቅ። ለካ ወገኖቼ ለመጸለይም ቅድመ ዝግጅት ያስፈልጋል። ለካ ለመጾምም ቅድመ ዝግጅት ያስፈልጋል። እንደኛ እንደ ሞኞቹ ቅበላ ሲባል በየመሸታ ቤቱ መሰለፍ አይደለም፣ በየልባንዳው መሰለፍ አይደለም። ቅድመ ዝግጅቱን ስሙት። የዳንኤል ወገኖች ቅድመ ዝግጅቱን ለመጾም ለመጸለይ አለ። ማቅ ለበስኩ። የሰማችሁ ይሆን? ምን ለበስኩ አለ? ማቅ ለበስኩ፣ በአመድም ላይ ሆንኩ። ይሄም አልበቃኝም ማለት ከዚያ ስላልክ ሲሉት ፊቴን ወደ ማን መለስኩ አለ? ወደ ማን መለስኩ አለ? የተወደዳችሁ ክርስቲያኖች፣ ዛሬ የተዋህዶ ልጆች ጉልበታችን እስኪደማ ግንባራችን እስኪያብጥ እንሰግዳለን፣ ሱባኤ እንገባለን፣ ማህሌት እንቆማለን፣ ሰዓታት እናደርሳለን፣ እናስቀድሳለን፣ ገዳም ለገዳም እንዞራለን። ምነው ጸሎታችን አልሰማም? ምነው ቋጠሯችን አልፈታም? ምነው እንባችን አልደርቅ አለ? ምነው ጥያቄያችን ቅድመ እግዚአብሔር አልደርስ አለ? ምነው ወገኖቼ፣ ምንድነው ችግሩ? እኔና አንተ ጋር ነው ችግሩ ወይስ እግዚአብሔር ጋር ይሆን? ሎቱ ስብሐት። እሱ ችግር ያለው እንደ ወገኖቼ፣ ችግሩ ማን ጋር ነው? እስቲ ተመልከቱ። እያንዳንዳችሁ በሃይማኖት ስትኖሩ ራሳችሁን መርምሩ ይላል መጽሐፍ የሚነግረን ይሄ ነው። እያንዳንዳችሁ በሃይማኖት ስትኖሩ ማንን መርምሩ? ማንን መርምሩ? እውነት ራሳችን እየመረመሩ ነው ወገኖች። ዛሬ የሰው ንስሐ ፌስቡክ ላይ ያወጣል እየተወጀመ የሰው ንስሐ ስህተት ፈላጊዎች ይኸው አባ ገሌ እንዲያደርጉ ቄስ ገሌ እንዲያደርጉ ገሌ እንዲያደርጉ ስለላደርጉ እውነት ከዚህ ስንወጣ ስለ እግዚአብሔር እያወራን እንሄድ ይሆን? ስለተደረገልን እግዚአብሔር ስለከፈለልን ዋጋ እያወራን እንመለስ ነው ወገኖቼ። ይብቃን ስለ ሰው ማውራት፣ ይብቃን ወገኖች። መሸ እኮ ስለ ሰው ስናወራ መሸ። በቃ ማንን እናወራ? ስለማን እናወራ? ስለማን እናወራ? አወጽከኒ ሌሊት ወፈተንኮ ለልቤ አመከንከኒ ወኢተረክበ አመፃ መላእለ ከመ ኢይንበብ አፉየ ወርቅባለ ለሕያው። በሌሊት ቀሰቀስከኝ፣ ልቤን ፈተሽከው፣ አንዳችም አላገኘህብኝ ማለት ነው። የሰውን ነገር ላለናገር ፈቃዴ ነው። ስለ ሰው ላላወራ ፈቃዴ ነው። እኛ ስለ ሰው ስንፈተፍት መሸት ነው። ሲተመለከቱ ጸሎታችን ቅድመ እግዚአብሔር አልደርስ ያለው እግዚአብሔር መስራት ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 የሚነግረን እንደዛ እግዚአብሔር እጅ ከማዳን ጆሮ ከመስማት አልደነቆረችም ይላል። ምን ይሆን ችግሩ? ወንጭ ራሳችንን እንመልከት። ዛሬ መተሽ ነገ መተሽ ከነገ ወዲያ መተሽ እዚህ ጻድቁ አቡነ ተክለ ሃይማኖት እግዚአብሔር ደጅ ቆመህ ሩብ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ሶስተኛ ክፍል አራተኛ ክፍል ከማለት በፊት የበደልከውን ይቅር በል። ቅድስት ሆይ ለምኝልን ከማለት በፊት ዳዊቱን ከመድገም በፊት የጣልከውን አንሳ። የእግዚአብሔር ትእዛዝ ነው። አንድ የመጽሐፍ ቅዱስ ቃል ተናግሬ ትምህርቴን አጠቃልላለሁ። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 1 ጀምሮ ያለ ታሪክ ነው። ሁላችሁም ቤታችሁ ገብታችሁ እንድታነቡት ጋብዛለሁ። እስቲ ሁላችሁም የቃል ከቀጥላችሁ በሉ። እግዚአብሔርን በሉ እስቲ እንደተናገረ ሳራን አሰባት። እስቲ ድገሙት። እግዚአብሔርም እንደተናገረ ማንን አሰባት? እሷን ያሰበንና እናንተን ያሰበን፣ እሷን የተመለከተንና እናንተን ይመልከተን። አሁን ስለ ሳራና ስለ አብርሃም እዚህ ሰዓት ላይ ቆሜ ላወራችሁ አልፈልግም። እንኳን ወንጌላውያኑ ምዕመናኑ አፋቸውን የፈቱበት ቃል ስለሆነ አብርሃም፣ ሳራ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ፣ ነገር ግን ሳራ 90 ዓመት እስኪሞላ አብርሃም 100 ዓመት እስኪሞላ ልጅ አልነበራቸውም።
ግን ምስጋና አቋርጠው አያውቁም። እግዚአብሔር አብርሃም ተስፋ እንደቆረጠ ልቡ እንዳይዝን እንደው እግዚአብሔር ለምኘው ነሳኝ እንዳይል እግዚአብሔር ልቡን ያውቀው ነበርና አብርሃም ሆይ እኔ ኤልሻዳይ ነኝ አለና ለእናንተ ጌታ